ከ5 ቢሊዮን ዶላር ወደ ዜሮ። የኤልዛቤት ሆልምስ ከፍታና ውድቀት። አስቡት፣ ወጣት ቢሊዮነር ሆናችሁ አንድ ቀን የአፕሉን ስቲቭ ጆብስ ትተካላችሁ ተብላችሁ ስትጠበቁ፣ በአንድ ጊዜ ሀብታችሁም ዝናችሁም እንደ ቅጠል እሳት ሲከስም። ይህ ዓለምን ያስደነገጠው የወጣቷ የኤልዛቤት ሆልምስ ታሪክ ነው። ሆልምስ በአንድ ወቅት የዓለምን የጤና ስርዓት የሚለውጥ ፈጠራ አለኝ ስትል ከርማ ብዙም ሳትቆይ የነበራትን 5 ቢሊዮን ዶላር ወደ ምንም ሲቀየር ዓለም በመደነቅ ተመልክቷል። እንዴት ወደዛ ከፍታ እንደወጣችና ለምን እንደወደቀች አብረን መርምር። ተከተሉን። እንደ አውሮፓውያን አቆጣጠር በ1984 በአሜሪካ የተወለደችው ሆልምስ ከልጅነቷ ጀምሮ ቢሊዮነር መሆን ነበር ህልሟ። በቅርብ የሚያውቋት በጣም ደፋርና ያሰበችውን ነገር ለማሳካት ምንም ነገር ታደርጋለች ሲሉ ይገልጿታል። እንደ አውሮፓውያን አቆጣጠር በ2002 ከቤተሰቦቿ ጋር ለጉብኝት ወደ ሲንጋፖር ታቀናለች። ወቅቱ የኮቪድ አይነት ወረርሽኝ ብዙ ሰዎችን ያጠቃበት ጊዜ ነበርና ታማሚዎች ምርመራቸው በሚፈለገው ፍጥነት ባለመድረሱ በሽታው ሳይታወቅ ሲሞቱ ትመለከታለች። ከሲንጋፖር ከተመለሰች በኋላ ሐሳቧ አንድ ተአምር የሚሰራ የሕክምና ማሽን ሰርታ ቢሊዮነር መሆን ነበር። ደፋራ ሆልምስ 19 ዓመት ሲሆናት አብዛኞቹ የዓለማችን ቢሊዮነሮች እንደሚያደርጉት የስታንፎርድ ዩኒቨርሲቲ አንደኛ ዓመት ትምህርቷን በማቋረጥ በጥቂት የደም ጠብታዎች ብቻ በመቶዎች የሚቆጠሩ የሕክምና ምርመራዎችን ማድረግ የሚችል መሳሪያ ለመፍጠር እንደ አውሮፓውያን አቆጣጠር በ2003 ቴራኖስ የተባለውን ኩባንያ አቋቋመች። ሆልምስ ከስታንፎርድ ከወጣች በኋላ ወላጆቿ ለትምህርቷ ያጠራቀሙትን ገንዘብ ቴራኖስን ለመመስረት ተጠቀመችበት። መጀመሪያ ላይ ኩባንያዋን ዘ ኪውር ወይም ፈዋሹ ብላ ነበር የሰየመችው። ነገር ግን ጥርጣሬ ውስጥ እንዳይከታት በመስጋት ስሙን ወደ ቴራኖስ ቀየረች። ቴራኖስ ቴራፒና ዲያግኖሲስ ከሚሉ እንግሊዝኛ ቃላት ተዳቅሎ የተፈጠረ ስም ነው። የአፕል መስራች የሆነውን ስቲቭ ጆብስ በጣም ከማድነቅ አልፋ ታመልኮ ነበር ተብላ የምትታማው ሆልምስ ልክ እንደ ጆብስ ጥቁር ተርትል ኔክ ሹራብ መልበስ ጀመረች። ድምጿን አጉርንና መናገርና ፎቶ እንደሱ መነሳት በማዘወተሯ የሚዲያዎች ቀልብ ስባ ነበር። ሆልምስ በዚህ ሳታበቃ ኤድሰን ብላ የሰየመችውን የደም መመርመሪያ መሳሪያ ለመስራት እንዲረዳት ጆብስ ከመሰረተው አፕል ነበር ዲዛይነር የቀጠረችው። የምትመለከቱት ተአምረኛው የደም መመርመሪያ መሳሪያ ሆልምስ ፈጠርኩት ያለችው ሲሆን ብቻውን እንደ አንድ ላቦራቶሪ ማገልገል የሚችል ነው ተብሎለት ነበር። ምክንያቱም በጊዜው የነበሩና አሁን ያሉ መመርመሪያ ማሽኖች ለአንድ ምርመራ አንድ የደም ጠብታ ሲያስፈልጋቸው፣ ሆልምስ ፈጠርኩት ባለችው ትንሽ ማሽን ግን በአንድ የደም ጠብታ ከ200 በላይ የሕክምና ምርመራዎችን ማድረግ የሚያስችል ነው ተባለ። ሆልምስ ሐሳቧን ወደ ተግባር ለመቀየር ብዙም አልተቸገረችም። ልጅቷ ሲበዛ ድፍረትና በቀላሉ ተናግሮ ማሳመንን ታድላለች እና በዚህ ጥበቧ ቀድማ ያጠመደችው የስታንፎርድ ፕሮፌሰሯን ቻኒንግ ሮበርትሰንን ነው። ምክንያቱም በዘርፉ ታዋቂ ተመራማሪ ስለሆነ እሱ አብሯት ነው ከተባለ ፈጠራዋ በቀላሉ ታማኝነትን ማግኘት ይችላል። ፕሮፌሰር ሮበርትሰን በቀላሉ ካሳመነችው በኋላ የመጀመሪያው የቴራኖስ የቦርድ አባል አድርጋ ቀጠረችው። ሮበርትሰን ሆልምስን ከቬንቸር ካፒታሊስቶች ጋር አገናኛት። ከዛ በ2004 መጨረሻ ቬንቸር ካፒታሊስቶችን በማሳመን ወደ 5 ቢሊዮን ዶላር ኢንቨስት እንዲያደርጉ አደረገቻቸው። ቀጥላም የቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር የነበሩትን ሄንሪ ኪሲንገርን የኩባንያዋ የቦርድ ሰብሳቢ አድርጋ ሌሎች በርካታ ታዋቂ ሰዎችን ደግሞ በቦርድ አባልነት ሰየመች። ከዚያማ የሆልምስ ዝና ናኘ። የዓለማችን ታዋቂ ጋዜጦች ፎርብስን ጨምሮ የፊት ገጻቸው ማድመቂያ ሆነች። ታዋቂ ቴሌቪዥን ጣቢያዎች የዓለማችን ወጣቷና ቆንጆዋ ቢሊዮነር ብሎ አሞካሿት። ከዚያም የዓለማችን ተጽዕኖ ፈጣሪ ንግግር በሚያደርጉበት መድረክ ቲዴክስ ላይ የተጨበጨበለትን ንግግር አደረገች። ሆልምስ ሰዎች ሐኪም ቤት መሄድ ሳይጠበቅባቸው በቤታቸው ሆኖ በጥቂት የደም ጠብታ ብቻ ከ200 በላይ የሕክምና ምርመራዎችን ማድረግ የሚያስችል ኤድሰን የሚሰኝ መሳሪያ ሰርተን ጨርሰናል አለች። አክላም
ኤድሰን የደም ምርመራዎችን ቀላል ፈጣንና ርካሽ በሆነ ዋጋ ለመስራት ያስችለናል ብላ ቃል ገባች። ቴራኖስ በአሜሪካ ከሚገኙ በርካታ ታዋቂ የዲያግኖስቲክ ማዕከላት እንደነ ሴፍዌይ ጋር ኤድሰን የተባለውን መሳሪያ ለማቅረብ ስምምነት አደረገ። ከዚያም እንደ አውሮፓውያን አቆጣጠር በ2014 የቴራኖስ ኩባንያ የገበያ ዋጋ ወደ $9 ቢሊዮን ተተኮሰ። ይህን ተከትሎ የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ የሀገሪቱ የሥራ ፈጠራ አምባሳደር አድርጎ ሾሟት። መልከ መልካማ ሆልምስ ይህን ሁሉ ስኬት ስትቀዳጅ ገና 31 ዓመቷ ነበር። ነገር ግን ዝናዋን የሚያደበዙ ትችቶች ከዘርፉ ባለሙያዎች ይሰነዘሩ ጀመር። ቴራኖስ ያመረተው ጥቂት የደም ጠብታዎችን ብቻ በመጠቀም በመቶዎች የሚቆጠሩ የሕክምና ምርመራዎችን ያደርጋል የተባለው መሳሪያ አጠራጣሪ ነገር አለው አሉ። ምክንያታቸው ደግሞ ጥቂት የደም ጠብታ ተጠቅመን የተወሰኑ ምርመራዎችን ብቻ ነው ልናደርግ የምንችለው የሚል ነበር። በርካታ የሕክምና ምርመራዎችን ለማድረግ ያቺን አንድ የተቀዳችውን ጥቂት የደም ጠብታ ብዙ ጊዜ ማቀጣጠል ይኖርብናል። ይህ ደግሞ ትክክለኛ ያልሆነ ውጤት ነው የሚሰጠን በማለት ስጋታቸውን ይገልጻሉ። በዚህ ሳያበቃ የቀድሞ የኩባንያዋ ሰራተኛ የቴራኖስ የደም ምርመራ ቴክኖሎጂ ትክክለኛ አለመሆኑን በ2015 ለዋል ስትሪት ጆርናል ባልደረባ ለሆነው የምርመራ ጋዜጠኛ ጆን ካሪሮ መረጃውን ያቀብላል። ይህን ተከትሎ ጆን ካሪሮ አቤታዊ ቴክኖሎጂ በተነገረው መሰረት አይሰራም በማለት የኩባንያውን የማጭበርበሪያ ተግባራት ያጋልጧል። በቀላሉ ማትበገረዋና ንግግር የሚጣፍጥላት ሆልምስ በአንድ ታዋቂ ቴሌቪዥን ጣቢያ ቀርባ የተነሳባትን ውንጀላ በጎርናና ድምጿ መጀመሪያ አብደሃል ይላሉ፣ ከዚያ ያጠቁሃል፣ በመጨረሻም በድንገት ዓለምን ትቀይራለህ ብላ አስተባበለች። ነገር ግን በድብቅ ያጋልጣት የነበረው የቀድሞ ሰራተኛዋ ታይለር ሽልቱዝ ከባልደረባው ኤሪክ ቻንግ ጋር በመሆን በይፋ ጉዷን አደባባይ ላይ ያሰጣው ጀመር። ሽልቱዝ በሰጠው ቃል ሁሉም ነገር ውሸት ነው፣ መመርመሪያው ማሽን እንኳን 200 በሽታዎችን በአንድ ጊዜ ሊመረምር ይቅርና አንድ በሽታ እንኳን በትክክል መርምሮ ውጤት አይሰጥም ብሎ ዓለምን አስደነገጠ። ማሽኑ የታካሚዎችን ምርመራ ከስኳር በሽታ እስከ ካንሰር ድረስ ለሁሉም ምርመራ የተሳሳተ ውጤት ነው የሚሰጠው። ማሽኑ ትክክል አይደለም በማለታችን እኔና ጓደኞቼ ከስራ አባራናለች ብሏል። በኋላ ላይም ሌሎች የድርጅቱ ሰራተኞች በሰጡት ቃል የቴራኖስ ማሽን ትክክል ስላልሆነ ሁሉንም ምርመራዎች በድብቅ ገበያ ላይ ባሉ ማሽኖች እየመረመርን የቴራኖስ ማሽን ውጤት አስመስለን እንሰጥ ነበር ብለዋል። ይሄን ተከትሎ የአሜሪካ የምግብና መድኃኒት አስተዳደር በቴራኖስ ማሽን ላይ ባደረገው ፍተሻ ማሽኑ እንደተባለው እንደማይሰራ አረጋግጠዋል። በ2018 የፋይናንሻል ኢንዱስትሪ ተቆጣጣሪ ባለስልጣን ወይም SEC የቴራኖስ የማጭበርበር ተግባራት ምርመራ ጀመረ። በዛው ዓመት መጨረሻ ላይ SEC ቴራኖስ ኩባንያ ኢንቨስተሮችን አጭበርብሯል ብሎ ገለጸ። ይህን ተከትሎ ሆልምስ ኩባንያዋ ላይ የመጣ ያለውን አደጋ ማስቀረት ተሳናት። በፊት ስራዋን ሳይመረምሩ ሲያደንቋትና የፕሮግራማቸውን ማሟሻ ሲያደርጓት የነበሩ ሚዲያዎች የሐሜት ቢላቸውን ስለው ሊዘለዝለዋት አሰፍስፈው ይጠብቁ ጀመር። በደጉ ጊዜ በእሷ ስም ሲምሉ እና አብረዋት አስረሽ ፍቺው ሲሉ የከረሙት ወዳጆቿ ፀሐይ እንደመታው ጤዛ በኖ ጠፉ። ሆልምስ እንደ በፊቱ አልሆንላት አለ። በቀረበችበት ሚዲያ ሁሉ ቀድሞ ትታወቅበት የነበረውን ጎርናና ድምፅና ድፍረቷን ኋላ ኪሷ ከታ በደከመ ድምፅ በመናገር ምስኪን መስላ ለመታየት ሞከረች። የቴራኖስ የደም መመርመሪያ ማሽን እንደማይሰራ አምና ላቦራቶሪ ውስጥ የሚሰሩትንና ሌሎች በአመራር ደረጃ ያሉ ሰራተኞች ላይ ጥፋቷን አላከከች። በዛ የተጠና በሚመስለው ቀዝቃዛ ድምጿ እኔ ድርጅቱን ከላይ ሆኜ ነው መመራው፣ ከሰራተኞች የሚመጣውን መረጃ ቀጥታ ሳይሆን በበርካታ የኩባንያው አመራር በኩል አልፎ እኔ ጋር የሚደርሰው፣ በዚህም ምክንያት መመርመሪያ ማሽኑ እንደማይሰራ መረጃው አልነበረኝም። አሁን ነገር ሁሉ ካለቀ በኋላ ነው ያወቅኩት ብላ
እየተቅለሰለሰች ለማስተባበል ሞከረች። ከሚዲያዎችና ከመንግስት ጫናው እያየለ ሲመጣ የኩባንያው የዕለት ተዕለት እንቅስቃሴ ይመራ የነበረው የድብቅ ፍቅረኛዋ ሳኒ ባልዋኒ ድርጅቱን ለቆ ወጣ። ሆልምስ ከዋና ስራ አስፈጻሚነት ለቀቀች። ከዚያም ለቀጣዮቹ 10 ዓመታት በህዝብ የሚሸጥ ኩባንያ እንዳትመራ ታገደች። በሰኔ 2018 የካሊፎርኒያ ፍርድ ቤት በሁለቱም ሆልምስና ባልዋኒ ላይ ክስ አቀረበ። ቴራኖስ በዚሁ ዓመት መስከረም ወር ላይ ተዘጋ። የሆልምስ የፍርድ ሂደቷ በ2021 መገባደጃ ላይ ተጀመረ። የኩባንያው ሰራተኞች ፍርድ ቤት ቀርበው በሰጡት ቃል ሆልምስ መመርመሪያ ማሽኑ እንደማይሰራ ታውቅ ነበር እና ስለ ጉዳዩ የሚያነሱ ሰራተኞችን ከባልዋኒ ጋር ሆና አስፈራርታ ከስራ ታሰናብት ነበር አሉ። አቃቢ ሕግ የቴራኖስ ባለስልጣናት የመድኃኒት ኩባንያዎችን እንደነ ጋላክሶስሚዝ ክሊን እና የፋይዘርን አርማ አሊያም ሎጎ በፎቶሾፕ በማከል መመርመሪያ ማሽኑ በትክክል እንደሚሰራ የእውነት በማስመሰል ባለ 55 ገጽ የውሸት ሪፖርት ለኩባንያው ቦርድ እና ኢንቨስተሮች ለማሳመን ተጠቅሟል ሲል ለፍርድ ቤት ማስረጃውን አቅርቧል። አቃቤ ሕግ በተጨማሪም የቴራኖስ ማሽኖች የተሳሳተ አስገራሚ የምርመራ ውጤት ለሁለት ሴቶች መስጠቱን ለፍርድ ቤቱ እንደ ማስረጃነት አቀረበ። ለአንዷ ሴት HIV ኔጌቲቭ ሆና ሳለ ፖዚቲቭ መሆኗን የሚገልጥ ምርመራ ውጤት ሲሰጥ፣ ለሁለተኛዋ ደግሞ ጽንሷ እንደሚጨነግፍ የሚያሳይ ውጤት ሰጥቷታል። ነገር ግን ምርመራው የተሳሳተ ነበርና በኋላ ጤናማ ልጅ ወልዳለች። ሆልምስ 7 ቀን በቆየው ችሎት በሰጠችው ቃል የቀድሞ የሥራ አጋሯ ፍቅረኛዋ እንደነበረና የ18 ዓመት ልጅ ሳለች በ20 ዓመት ከሚበልጣት ባልዋኒ ጋር ለ10 ዓመታት የፍቅር ግንኙነት እንደነበራት በመግለጽ የስነ ልቦናና የጾታዊ ትንኮሳ ይደርስባት እንደነበር ተናግራለች። በተጨማሪም ከቤተሰቧ ጋር እንዳትገናኝ እና ከአመጋገቧ ጀምሮ እስከ ስራ ቦታዋ ላይ የምታደርገውን ውሳኔዎች እንደሚቆጣጠራት በመናገር የፈጸመችው ስህተት ሁሉ በሱ ተጽዕኖ ውስጥ ሆና እንደነበር ለፍርድ ቤቱ ተናግራለች። ከረጅም የፍርድ ሂደት በኋላ በጥር 2022 ሆልምስ ባለሀብቶችን በማጭበርበርና በሌሎች 4 ክሶች ጥፋተኛ ሆና በመገኘቷ 11 ዓመት ከ3 ወር እስራት ተፈረደባት። ይህን ተከትሎ የሆልምስ ሀብት ከ$5 ቢሊዮን ወደ ዜሮ ወርዷል። የ5 ቢሊዮን ንግሥት የነበረችው ሆልምስ በአሁኑ ወቅት ቴክሳስ ውስጥ በሚገኘው የሴቶች ማረሚያ ተቋም ውስጥ ፍርዷን እየተከታተለች ፈረንሳይኛ ቋንቋ በሰዓት 30 ሳንቲም እየተከፈላት ታራሚዎችን ታስተምራለች። የኤልዛቤት ታሪክ ቅጥ ያጣ ምኞት፣ ማታለልና ቁጥጥር ያልተደረገበት ኃይል ለውድቀት እንደሚዳርግ ማሳያ ነው። በተጨማሪም በጣም ተስፋ ሰጪ ህልሞች በውሸት ላይ ሲገነቡ ወደ ቅዠት ሊለወጡ እንደሚችሉ ያስታውሰናል። ውድ የወግ ፍሌክስ ቤተሰቦች ስለ ኤልዛቤት ሆልምስ ከፍታና ውድቀት ምን ያስባሉ? መንገድ ያጣች ባለራዕይን ወይስ ከመጀመሪያው አጭበርባሪ? በኮሜንት አስተያየታችሁን ጻፉልን እና ሌሎች አስደናቂ ታሪኮች እንዲደርሱ ሰብስክራይብ እና ላይክ ማድረጉን አይርሱ። ሰላም።